አሜሪካና እስራኤል በኢራን ላይ ጥቃት ሰነዘሩ። አንድ የአሜሪካ ባለስልጣን ለአልጀዚራ እንደተናገሩት ጥቃቶቹ የተፈጸሙት በእስራኤልና በአሜሪካ መካከል በተካሄደው የጋራ ወታደራዊ ዘመቻ ነው። በርካታ ሚሳኤሎች በቴህራን ዩኒቨርሲቲ ጎዳናዎችና በጆምሁሪ አካባቢ ላይ መተኮሳቸውን የፋርስ የዜና ወኪል ዘግቧል። በከተማ ውስጥ ጭስ እየጨመረ መምጣቱን የአልጀዚራ ዘጋቢ ጉዳዩን በአትኩሮት ዘግቧል። የኢራን የታኒምስ የዜና ወኪል እንደዘገበው ደግሞ በቴህራን ሰሜናዊ ሴድ ካዳን አካባቢ ፍንዳታዎችም ተከስተዋል። ሌሎችም የኢራን ሚዲያዎች በምዕራባዊ ኢላም ግዛትን ጨምሮ በመላ አገሪቱ ጥቃቶችን ዘግቧል። ከዚህም የተነሳ ቴህራን በእሳት ጉማጅ እየነደደች ትገኛለች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የጋራ ጥቃቶቹ ከኢራን አገዛዝ የሚመጡ ስጋቶችን ለማስወገድ ያለሙ ናቸው ብለዋል። ከአጭር ጊዜ በፊት የአሜሪካ ጦር በኢራን ውስጥ ዋና ዋና የውጊያ እንቅስቃሴዎችን ጀምሯል። ዓላማችን ይላሉ ዶናልድ ትራምፕ፣ ዓላማችን ከኢራን አገዛዝ የሚመጡ ስጋቶችን በማስወገድ የአሜሪካን ሕዝብ መከላከል ነው ብለዋል። አንድ የኢራን ባለስልጣን ለሮይተርስ እንደተናገሩት ቴህራንን ለማፍረስ ለተዘጋጀው የበቀል እርምጃ ከተማዋ እየተዘጋጀች ነው ብለዋል። ኢራን በእስራኤል ላይ በቀል ለመውሰድ እና ጠንካራ ምላሽም ለመስጠት እየተዘጋጀች መሆኑን የመንግስት ቴሌቪዥን ዘግቧል። ይህ ፋስት ኒውስ ነው። አጫጭር መረጃዎችን እየተከታተልን ወደ እናንተው ማምጣታችንን እንቀጥላለን።